up yo? I'm Big Mac. I will never have a six pack. በዛሬው vlogአችን ደግሞ ጋይስ እንግዲህ ከቪው ዲሊቨሪ ጋር ኮላብ አለሃ እስከፈ ዴሊ vlogአችን ማሳያችሁ ይሆናል ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ቀጥታ ወደ ቪው ዲሊቨሪ ይመቻችሁ። ግርጣው ጋይስ እንግዲህ ወርደናል ከመኪናው ገና አልመጡም። ያው እስከሚመጡ እዛው ህንጻ ላይ ሻይ ምናምን እየጠጣን እንጠብቃቸዋለን። ማርያምን ቃለች እናትም ቃለች። በዚህ በኩል የምታዩትና በዛ በኩል የምታዩት ህንጻ በእኔ ስም ነው ያለው በግማሽ 50% ነገር እና ያው ቢዝነስን ለማስፋት አውልኝ እንዴ ነሽ ማን ይመች ሁሉ ቢስ አለልሽ እና ለማስፋት እየሞከርኩ ነው። 50% አለኝ ከዚህ ጋር ሼር ከዚህ ጋር 7% አለ። እንግዲህ እንደዚህ ነው ሀብት በልጅነቴ ጀምሬ የቤተሰብ አስተዳዳሪ በዚህ በኩል ሚስቴም አለች ልጆች አሉኝ እና እንግዲህ ይመስገን ነው። ታዘበው እኮ ሰው አራፋ ምናምን ሰክራል ሰው የምጠብቀው ሰው አለ አራፋ ምናምን ተባለ። እሺ አሁንም ዝጋው ንካው ከሱ አለቀቀው መሰለኝ። ሃላይ ሶኖ ትንሽ ጭንቅላቱ ነው ይቀርታባት። አሁን ምንድነው የምናደርገው ጋይስ? ቪው ዲሊቨሪ ሰውየው እስከሚመጣ ባለቤቶቹ ፑል እንጫወታለን። አልችልም ያው እችላለሁ እንጂ ሁሌ ጭንቅላት ምን ብለህ ማሳመን አለብህ? እችላለሁ። Yes sir. ጋይስ እንግዲህ ፑል ተጫውተን ጨርሰናል። አሁን ወደ ቪው ዲሊቨሪ ቢሮ ቀጥታ የምንሄድ ይሆናል ማለት ነው። ይመቻችሁ። ሃርድ ወርኪንግ ነው ቪው ዲሊቨሪ ነው። ይሄ ነው የምንለብሰው መሰለኝ። እንግዲህ ዛሬ ቪው ላይ በጣም ከሚበላው ልጅ ነው ያለው። በጣም ከሚበላው ልጅ ጋር ያለ ነው። እንግዲህ ያለውን ነገር ያብራራላችኋል ማለት ነው። ዛሬ ኦርደሮች እናደርሳለን ለኮሪየር ሰርቪስ ደረሰኞች፣ እቃዎች ምናምን የሚመጡ ነገሮችን እና ወርሶ ምግቦችን እናደርሳለን። ከዛ ደግሞ እንበላለን ጸዴ እምወደው ካለው እንበላለን። ስለዚህ አሁን ስንት ኦርደር ነው የምናደርሰው በግምት? እንደሚገባልን ኦርደር ቀድመን አክሴፕት ያደረገ ሰው ስለሆነ ኦርደር ቶሎ መቅመስ ይቻላል እንዴ? እንትኑ የምናደርሰው ምግብ ሽታው ምናምን። እኔ ትልቁ ቻሌንጅ የሚመስለኝ የቪው ዲሊቨሪ እንትኖች ምግቡን እያሸተቱ አስባል ሲያደርሱ እኔ በለው ነው።
ቢዩ ዲሊቨሪ ድራይቨር ነኝ። እሺ አልሰማም። ድራይቨር ምግብ ነው። ጋይስ እንግዲህ እንዲሸክ ብለናል። እኔ ባይ ዘ ዌይ ጋይስ ዩቲዩብ ላይ አይታወቅም ታውቃለህ። እኔ ማደርስላችሁ ሰዎች ይሄን ቪዲዮ ላይ ይችላል። ስለዚህ ጋይስ እኔ ካደረስኩላችሁ ታማኝ ድራይቨር ነው፣ ጠንካራ ድራይቨር፣ በቶሎ በሰዓቴ ማድረስ እማደርስ የድርጅት ሰራተኛ ነኝና እንኳን ደስ ያላችሁ። ቺኮናችሁ ደግሞ ከዛ ጋይስ ሌላ የተዘጋጀ ቻሌንጅ አለ ደግሞ በእኔና በቢዩ። ከዛ የመጀመሪያው እነዚህ ናቸው ጥያቄዎች ማመት ይችላል። የመጀመሪያው ጥያቄ ቢዩ የሚጀምርበት ሰዓት ምናምን ነው። ቢዩ የሚጀምርበት 1:30 ላልከኝ 1:30 አይደል? ቪዲዮ ካለቀ በኋላ ነው። ይሄ ቪዲዮ ካለፈ ከ3 ቀን በኋላ ምናምን ነው ፖስት ችግር። ከዛ በኋላ የመጀመሪያው የሚጀምርበት ለማንኛውም ቢዩ ለእውቀታችሁ ለጠቅላላ እውቀት ጋይስ ከ1:30 ጠዋት እስከ ማታ 6 ሰዓት ነው ቢዩ የሚሰራው ማለት ነው ጋይስ። ይሄ እንግዲህ ቻሌንጅ ነው ይኸውላችሁ። ይሄ ካልመለሳችሁ መልሱን ከመለሳችሁ ደግሞ በርገር ትጋበዛላችሁ። እኔን ነው የምትመቱኝ። መልሱን ካልመለሳችሁት ግን ትመታላችሁ ማለት ነው። ጡት መጀመሪያም አለው። ምንድን ነው በየምን ሸይ ራይመን ጋይስ በሴንሰር ነው የሚከፈተው። አይታችኋል? ሽንት ቤቱ በሴንሰር ነው የሚከፈተው። እንዴ ክፈቷ። እኔ ነኝ ሴንስ ማድረገው። አሁን ሴንስ አደረገው። እኔ ሴንስ ማድረግ አልችልም እንደሱ። እሺ ቆይ እስቲ ሴንስ ላድርገው። እኔም ሴንስ ላድርጋ። ቴክኖሎጂ እኛ ድርጅታችን እንደዚህ ነው። ደረሰኝ ልናደርስ ነው የመጣ ነው። ካምፓኒዎች ደረሰኝ ቢኖራቸው የሚልኩት ፋይል ቢኖር በእኛ በኩል በ9533 ደውለው የሚፈልጉበት ቦታ ደርስ እናደርስላቸዋለን። ደግሞ በጣም ቺፕ ዋጋ ነው የሚከፍሉት ለማድረሻ። ኦን ታይም እናደርስላቸዋለን። መንገድ መዘጋጋት ምናምን ምንም ነገር የሚገድበን ነገር የለም። ስትራግሉ ግን ከባድ ነው ጋይስ፣ አልዋሻሽ ይከብዳል። ቢዩ ዲሊቨሪ አስቡ። ደግሞ በሳይክል ሲሆን ይሄ ኤሌክትሪክ ነው ማረው። ጋይስ እንግዲህ ይኸው የመጀመሪያው ቦታችን ጸዲ ነው። ጸዲ ፕሌስ ይመስላል። ደርሰናል። እንግዲህ ውስጥ ላይ ያናግራቸው ገብቷል።
ምን እንደምንበላ አክቹሊ ላይቻል ይችላል መሰለኝ መቅረጽ ብቻ ያናግራችኋል። ከተቻለ ደስ እያለን እንቀርጻለን፣ ካልተቻለ ግን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። በጣም ለዛ ነው ጋይስ ይቅርታ ብሎጉ ላይ ዛሬ በጣም እንዳላወራ ቃለሁ፣ ግን ማርያም ሆዴ ነው ሞይኖሽ ግን ደህና ነኝ። በቃ ደረሰኝ ምናምን ስትቻል አይተህ የስራ ሰው መሆን አለባችሁ። እኔ አሁን በ16 ዓመቴ የ30 ጋይስ እንግዲህ አሁን አይታችሁናል። የመጀመሪያችንን አውርደን ሂደናል። አሁን የአሁኑ ሁለተኛው ደግሞ ቅርብ ስለሆነ እዚሁ ስለሆነ በእግራችን ነው አድርሰን ነው የምንመጣው። እንግዲህ እየተመቻችሁ እንደሆነ አስባለሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ብለው ማድረግ እንዳትረሱ። አሁን ጋይስ ይኸው ሁለተኛ የምናደርስበትን እንግዲህ ደርሰናል። እዚህ ውስጥ ነው ያለው። ምንድነው ስሙ? ካራቫን ነው ምናምን አይሮንጊ ፋ ማርያም ደክሞኛል ጋይስ። ቀላል አይደለም። አስቡት እኛ ለዞም በኤሌክትሪክ ሳይክል ነው ይሄ በሳይክል በኖርማል ሳይክል የሚነዱትን አስቡት። ማርያም እኔ ጨርሻለሁ ገና ሁለተኛ ሳላደርስ ማለት ነው። የምር ከስቻለሁ ጋይስ። እስቲ ከድሮ ኮሜንት ላይ ንገሩኝ እስቲ ጋይስ ከስቻለሁ ይሳልከ የምራችሁ ሳትዋሽ ከከሰው ከስቻለሁ ካልከሰው አልከሰው። ስለዚህ በቃ አትጃጃሉ ንገሩኝ። ማርያም እየታወቀኝ ስላልሆነ እና ቺኳ ዴም አድርግልኝ ዩቲዩብ ላይ ቲክቶክ ላይ ነሽ ቆይ በላት ቆይ ጋይስ እንግዲህ ያው የመስራት ሰዓትም እንዳለ የመብላት ሰዓት ደግሞ ግዴታ ነው ጋይስ። ማርያም ነው ሰዓቱን ከጠዋት 3 ሰዓት ነው የጀመረው። አሁን ኦሬዲ 7 ሰዓት ከ40 በቃ 20 ጉዳይ ለ8 ነው። አሁን ደግሞ እንብላ ጋይስ እንብላ። ሻራውቱ ቢው ዲሊቨሪ እነሱ ነው የሚችሉን። ምሳችንንም እንግዲህ ገብተን ደግሞ እንብላና ከዛ ድጋሜ ወደ ስራ። ሰብስክራይብ ግን አድርጉ ጋይስ። ወዳችኋለሁ። እናንተ ትሙት ከልቤ ነው የምወዳችሁ። እናንተ ሰብስክራይብ ታደርጋላችሁ፣ እኔ እሰራለሁ ሌላ ቭሎግ። እናንተ ሰብስክራይብ ታደርጋላችሁ፣ እኔ እሰራለሁ ሌላ ቭሎግ። ስራ ገንዘብ እንደዚህ ነው ጋይስ። አይመስላችሁ? ዮ ዋጓን ዛሬ አሁን ደግሞ የምንገኘው ጋይስ መገናኛ ነው። እንግዲህ ጥያቄ እንጠይቃችኋለን። ጥያቄውን የመለሰ ሰው በርገር ይጋበዛል፣ ለኔ ሊዋር ያጫል። ጥያቄውን ያልመለሰ ሰው ውሃ ይረጭበታል ማለት ነው። አሁን ወደ ጥያቄያችን እዛ ጋር ነው የምንጠይቀው። ወደ ጥያቄያችን እንሄዳለን። ላይክ፣ ሰብስክራይብ፣ ሼር ማድረግ ድጋሚ እንዳደረሰው ዓለም ቆንጆ አንቺን ያለ ማን ነው ወይ ዘንድሮ ሰው ሀገረኛ ነው አልጠይቅ እኮ አሉ ጥያቄ ጋይስ። በቃ ለስለስ ብለህ አውራ እያለኝ ነው ካሜራማን። እሺ ያው እኔ ለስለስ ብዬ ማውራት ስለምችለው ወይ ስለ ገንዘብ ነው ወይ ስለ ፍቅር ነው። ስለዚህ መጀመሪያ ስለ ገንዘብ እንሄዳለን። ገንዘብ በዚህ ምድር ላይ ምግብ ይምጣ አያስፈልግም። ምንም ገንዘብ አያስፈልግም። ሃይላንድ ገዝቶ ሊመጣ ነው ካሌብ እና ሃይላንድ ገዝቶ ከመጣ በኋላ 3 ሃይላንድ ነው የምናስቀምጠው። ኳሱን መጥቶ ያሸነፈ ሰው በርገር ይጋበዛል ማለት ነው። መገናኛ ላይ ያለ ነው አደባባዩ ጋር እና ይሄ ታላቅ ወንድሜ ነው ባይዘው ለማታውቁት የምናሳድገው ልጅ ነው ብለን እንደዚህ ያው አንዳንዴ ያው እንደዚህ ከቤተሰብ በይ ሰምተኛ ትራፊክ 50 ሰዓት በኋላ አይ ብቻ እንደዚህ አሁን ነገር ስሜቱ እንዳይጎዳ ልንገራችሁና በቃ እንደዚህ አይነት ልጅ ነው። ምንድነው አሁን ከቤተሰብ ምናምን የመጣ ልጅ ነው። እያሳደግነው ነው እንትን ላይ ያገኘነው ይሄ ቆሼ ታውቁታላችሁ። ቆሻሻ ገንዳ ውስጥ ነው ያገኘነው እና ሲወልድም ከዶክተሩ እጅ ላይ ወድቆ ነበርና ትንሽ የጭንቅላት እንትን አለበት። ተረዱት ብሎግ ላይ ምናምን ካያችሁት ምናምን 43 አመቱ ነው በማግቢያ እድሜው። እንግዲህ ከኔ ጋር ይዞራል። ምንም ማድረግ አይቻልም። እስቲ እዚህ ውስጥ ሚስት ካለሽ ሴት ካለሽ እሱ ማግባት ፈልጊ በእኔ በኩል በእኔ አይጂ ማናገር ትችላለሽ። ግን ከሱን ይሻሻልሽ። ዋጓን ጋይስ ይኸው ደርድረናል። ኳሱ ውስጥ ነው። ዋጓን ጋይስ ስም ማን ነው? ተስፋ ዛሬ ከተስፋ ጋር ነን ጋይስ። እንግዲህ የኳሱን ቻሌንጅ የምናስሞክረው ይሆናል። በዛ ፕሮሞ ኮድ ከቪው ዲሊቨሪ ምግብ አዛችሁ ትበላላችሁ። ለልጆቻችሁም ሊሆን ይችላል። ያው ጋይስ እንግዲህ በአንዳንድ ምክንያት ያው የመጨረሻውን አልጨረስነውም የመገናኛውን። ስለዚህ በፓርት 2 ቦሌ ላይ ደግሞ ምን ቀርጽ ይሆናል። ሰብስክራይብ፣ ይሄ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። በጣም ነው የምወዳችሁ። This is ሚኪያስ ያዕቆብ aka Big Mac who never have a 6-pack.